ሌላ ደግሞ ሌላ እኔ ያሳየኋችሁ ደግሞ ሌላ ይሄ ፈትል ይባላል። ፈትል በጣም በቃ የሀገር ውስጥ የእናቶች እጅ የሚፈትለው አለ። እንደዚሁም ደግሞ ገበያ ላይ በሜትር የሚሸጠው ፈትል አለ። እነዚህ ማለት በጥጥ የተሰራ እናቶቻችን ፈትለው የሚያዘጋጁት ፈትል ነው። ፈትል የሚባልበት ጨርቁ በራሱ ማለት ነው ስሙ ፈትል ይባላል። ይሄ ደግሞ የምታዩት ሪጋ ምንን ይባላል። ሪጋ ምንን የተባለበት ምክንያት ይኸውት እዚህ ውስጥ የሳባ ክሮች እዚህ ውስጥ ስለገቡበት ይኸውላችሁ ሪጋ ክር ይባላል። ይኸውላችሁ የሪጋ ምንን ይባላል ይሄ ማለት ነው። ሪጋ ምንን ይባላል። ሪጋ ምንን ማለት እነዚህ የምታያቸው መሀል ላይ ሪጋዎቹ የገቡበት ሲሆን ሪጋ ምንን ብለን እንጠራቸዋለን ማለት ነው። ሌላው ስለ መነን ነው። መነን ብዙ አይነት መነኖች አሉ። ከዚህ ሲጀምር ይሄ መነን ነው። ምን መነን ነው ግን? ይሄ ገበር መነን ይባላል። እንደምታዩት ይሄ ገበር መነን ይባላል። በጣም ስስ ነው። አንድ በአንድ ነው የምትሆነው። እንደዚህ እንደምታያቸው በጣም ስስ ነው። አንድ አይን በአንድ አይን ማለት ነው። ይሄ አንድ አይን በአንድ አይን በጣም ስስ ገበር መነን እንለዋለን ማለት ነው። እሺ ይሄ ደግሞ ሁለት አይን መነን ይባላል። እንደምታዩት ሁለት አይን መነን ይባላል። እነዚህ መነኖች ብዙ ጊዜ ለነጠላ ለተለያዩ አበሻ ልብሶች ለምንሸመንባቸው አበሻ ልብሶች ምናምን የምንጠቀምባቸው ናቸው። እነዚህ መነን የሚባሉት ማለት ነው። መነን ብዙ አይነት መነን፣ አንድ አይን መነን አለ፣ ሁለት አይን መነን አለ፣ ሶስት አይን መነን አለ፣ እስቲ ወደ አራት አይን ድረስ የሚሄድ መነን አለ። እነዚህ እያንዳንዳቸው ከፍ ባሉ ቁጥር ምንድነው ጥቅሙ ብላችሁ ብታስቡ የጥልፉን የሚይዝ ይሄ ሽመናውን ለመያዝ እንዳይከብደው ነው። በተለይ ደግሞ አሁን ላይ ለሙሽራ ልብሶች በተለያዩ ሰርጎች ላይ የምናያቸው ብዙ የሚያማምሩ ቀሚሶች አሉ አይደል? እነዛ ቀሚሶች ለምንድን ነው የምንጠቀም? በምንድን መነን ነው የምንጠቀመው? በሶስት አይን መነን ኦር በአራት አይን መነን ነው። ያለበለዚያ ጥልፉን አይሸከሙም። አሁን በሁለት አይን በዚህ አይነት መነን ልስራ ብትሉ ጥልፉ ይበውጭቀዋል ወይም ደግሞ ይስበዋል ማለት ነው። ስለዚህ ያንን መጠቀም አንችልም ማለት ነው። ስለዚህ ግዴታ ሶስት አይን መነን መጠቀም አለብን። ለሙሽራ ቀሚስ ተለቅ ያሉ ጥልፎች ላላቸው ከስር ተለቅ ያለ ጥልፍ ካላቸው ሶስት አይን መነን መጠቀም አለብን ማለት ነው። እንግዲህ ስለ መነን፣ ስለ ሽመና፣ ስለተለያዩ ነገሮች እንግዲህ የነገርኳችሁን ይመስላል። ይሄ አሁን ላይ በጣም ፋሽን ሆኖ የመጣ ይሄ አለ። ይሄ ምንድነው? በዚህም አለ፣ በዚህ ቬጅ ከለርም አለ፣ በነጭም አለ፣ በሁለቱም አለ። ይሄ ምንድነው መሰላችሁ? አቡጀዲ ነው። ባጭሩ አቡጀዲ ነው። አቡጀዲው ውሃ ውስጥ ገብቶ ይሄ ተሸብሽቦ ተሰርቶ የሚወጣ ነው። እንደምታዩት እንደዚህ በሚያምር መልኩ ወጥቶ እንሰራዋለን ማለት ነው። ጥርጥር ተደርጎ ይመጣል ማለት ነው። ይሄ በአጠቃላይ ጨርቁ አቡጀዲ ጨርቅ ነው ማለት ነው። ስለ ሽፎን አይነቶች ናቸው። የሽፎን አይነቶች ምንድን ናቸው? ሁለት አለ። የህንድ ሽፎን የሚባል አለ እና ስቶክ ደግሞ የሚባል አለ። እሱን አሳያችሁ። እንደምታዩት ይኸውላችሁ ሁለት ሽፎን አለ። ይሄኛው የህንድ ሽፎን ወይም ይኸውላችሁ ሙሉ ወጥ ሲሆን እንደዚህ ለምሳሌ ይሄ እንደዚህ የምታያቸው እነዚህ የህንድ ሽፎኖች ይባላሉ። በ6 ሜትር እና ምን ተብሎ የሚሸጡት በቃ ሙሉ 6 ሜትር። ይሄ ሙሉ ለአንድ ሰው የሚያገለግል ሆኖ ግን አርቧ በጣም ጠባብ የሆነች ማለት ነው። 1.5 የማትሞላ 1 ሜትር ከ20 ምናምን ብትሆኑ አርቧ ጠባብ የሆነች ነገር ግን ረዥም 6 ሜትር የሚያክል ሽፎን ናቸው። እነዚህ ሽፎኖች ብዙ ጊዜ ከለራቸው ብዙ አቬይለብል ያልሆኑ ነገር ግን በጣም ሰዎች የሚፈልጓቸው ሽፎኖች ናቸው ማለት ነው። ሌላው እነዚህ ነው። ይሄኛው ደግሞ ፕሪንት ነው የሚባሉት። ፕሪንት ሽፎን ይባላል ወይም ስቶክ ፕሪንት ሽፎን ይባላል። እነዚህ ሽፎኖች ይሄ ሜትር ከ50 ነው። አሁን ላይ በጣም ብዙ ጊዜ እየሰራንባቸው ያሉት ናቸው። ሜትር ከ50 ነው። እንደምታዩት እንደዚህ ትልቅ ነው እና ፕሪንት ይባላሉ ሽፎኖቹ። በጣም ቆንጆዎች ናቸው። በተለይ ለምድረ ፕሪንት የተባለው ብላችሁ ከሰዎች ዋናው ከመጣ በኋላ ሀገር ውስጥ ደግሞ ፕሪንት አድርገው ያወጣል ማለት ነው። ይሄ ስቶክ ባለ አበባ ያልኳችሁ ላይክ እንደዚህ አይነት ሽፎኖች ማለት ነው። ላይክ እንዲህ አይነት በቃ ይሄ በዚህም ያለው ሽፎን ነው ኖርማል። አሁን ደግሞ ስቶክ ባለ አበባ ተብሎ የመጣው ማለት ነው። ይሄ ሌላው እንግዲህ እኔ ጋር ባለው ጨርቅ ነው እንግዲህ ማሳያችሁ። ይሄኛው እንደምታዩት የጠቃጠቁ አይነት እኔ ግን በነገራችን ላይ ስሙን አላውቀውም። ነገር ግን
ጠቃጠቆ ሽፎን ነው የሚባለው። ጠቃጠቆ ሽፎን ነው የሚሉት። ጠቃጠቆ ሽፎን ነው ማለት ነው። ኤኒዌይስ ግን እንደዚህ አይነትም ጨርቅ እንዳለ ላሳያችሁ ነው። ስሙ ማን እንደሆነ ግን አላውቅም ለመናገር። እስቲ ቆይ ጠይቅና እነግራቸዋለሁ ምን እንደሆነ እነግራቸዋለሁ። ግን ለምንድን ነው የምንጠቀምበት? ለቀሚስ ለሚያማምሩ ቀሚሶች አሳያቸዋለሁ። እዚህ ላይ የምንጠቀምባቸውን ቀሚሶች አይነት አሳያቸዋለሁ። እንግዲህ ለዛሬ ይሄ ይበቃል። ለዛሬ እንግዲህ ይሄ ይበቃል። እንግዲህ ቀስ እያልኩኝ ደግሞ አዳዲስ ጨርቆች በገቡ ቁጥር እያመጣሁ አሳያችኋለሁ። የተለያዩ አይነት ጨርቆች አሉ እንዳልኳችሁ፣ ብዙ አይነት ጥለቶችም አሉ፣ ብዙ አይነት ልብሶችም አሉ። ስለዚህ እያንዳንዷን ያው ቀስ እያልኩኝ በመርካቶ ሄጂ በማይበት ጊዜም እንዲሁ በመሀል እንደ ቲፕ ስለ ጨርቆች አሳያችኋለሁ ማለት ነው። ለጊዜ ያለኝን ጨርቅ ግን ይሄን ይመስላል። በተለይ ደግሞ ሞር አሁን ላይ የምንጠቀምባቸውን ጨርቆች ናቸው እያሳየኋችሁ የነበረው ማለት ነው። እንግዲህ እስካሁን አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። ከኔ ጋር መሆናችሁን አትርሱ። ሼር አድርጉ። የደወል ምልክቷን ተጫኑ።